ወንድ የሚያረጉ 6 ህጎች። እነዚህን ህጎች አዳምጠኝ፣ ይጠቅመዋል፣ የወንድነት ማንነትን ይጨምሩልሃል። አንደኛው ራስን አክብር። እዚህ ምድር ላይ ስትኖር መጀመሪያ ራስን ማክበርና ራስን መውደድ ይኖርብሃል፣ በሌላው ሰው ለመከበርና በሌላው ሰው ለመፈራት። ሁለተኛው ከህልም በፊት ምንም ነገር አታስቀድም። ህልምህን ሳታሰካው በፊት ሴቶችን ለማስመጥ አትሞክር፣ ፍቅረኛም ለመያዝ አትሞክር። ምክንያቱም ምንም የምትማመንበት ነገር ከሌለ የትኛውም ሴት በየትኛውም ቀን ትታ ትሄዳለች። ሶስተኛው እምነት። አንድ ነገር ከማድረግ በፊት ያንን ነገር እንደምታሳካው እንደምታጠነቀቀው እምነት ይኑር። አብዛኛውን ሰዎች በሚያደርጉት ነገር ስለማይተማመኑ ያንን ነገር አቆመውታል። አንተም እንደነሱ የምታረግ ከሆነ መቼም ቢሆን ያንን ነገር አታረገውም ወይ ደግሞ አታሳካውም። አራተኛው ማንንም መቀየር አትችልም። የምታፈቅራትን ልጅ ሊሆን ይችላል ወይ ጓደኞችን፣ አንተ እነሱን መቀየር አትችልም። እንዲቀየሩና እንዲለወጡ ትንሽ ሰዓትና ጊዜ ስጣቸው። ካልተለወጡ እነዛን ሰዎች ከህይወትህ ከታርጋ አስወጣቸው። አለበለዚያ ህይወትንና አመለካከትን ዳሜጅ ያደርጉታል። አምስተኛው ምቾት አያገኝ። ምቾት የሚያገኝ ከሆነ መለውጥን፣ መሻሻልን፣ መቀየርን አትመኝም። ስድስተኛው ቴክስትን ካልመለሰችልህ፣ ቴክስትን አይቶ ያልመለሰችልህ ስለማትፈልግ ነው። ስለዚህ ድጋሜ ለሷ ቴክስት ለመጻፍ እንዳትሞክር። አስታውስ ደግሞ 95% የሚሆኑ ሴቶች ስልካቸው እጃቸው ላይ ነው። ስለዚህ ቴክስትን አይታ ካልመለሰችልህ፣ ስደውላት ካላነሳችልህ ያቺ ሴት አትፈልገም ወይ ደግሞ ትንቃለች ማለት ነው። ከሷ አጠገብ እንቅስቃሴን አድርግ። ይህ ቪዲዮ እንደጠቀመህ አልጠራጠርም።